السلام عليكم ورحمة الله وبركاته. حج بزمنات مكاكل يتسنيو برنامجችን እንደቀጠለ ነው። ከኹለፋዎቹ በኋላ ኢስላም በየዓለማቱ ግዛቱን እያሰፋ ቀጥሏል። በዚህ ጊዜ የኢስላም ባህላዊ ማህበራዊና መንፈሳዊ አካሄድ ሰፍቷል። ሐጅም በዚህ ምክንያት የታዳሚና የተጓዥ ቁጥር እየበረታ መጥቷል። የኡመያን ዘመን ልይ ኡመያዎች የኢስላምን ስርዓት መንግስት እያሰፉ ከመጡ የኢስላማዊ ስርወ መንግስት መካከል ናቸው። የግዛታቸውን መጠን ወደ ሰሜን አፍሪካ፣ ሰሜን ኤዥያ እያሰፉ መሄዳቸው የሁጃጆች ቁጥር እየበዛ እንዲመጣ ምክንያት ሆኗል። በ10 ሺዎቹ አሃዝ የሚቆጠር ሁጃጅ ይሳተፍ ነበር። በዚያ ዘመን ኡመያ የውሃ አቅርቦት፣ የመንገድ ግንባታና ደህንነትን አስፋፍተዋል። የቅፍለቶች ጉዞም መልኩን እየቀያየረ መጥቷል። በሁለተኛው ፊትና ተብሎ በሚታወቀው የታሪክ አጋጣሚ በመካ ላይ ጉዳት ደርሶ ነበር። የመልሶ ግንባታም ተከናውኗል። ዋናና በመልእክተኛው አለይሂ ሰላቱ ወሰላም ዘመን የነበረውን ከሃቲም ጨምሮ ዳግም እንዲገነባ ያስቻሉት አብዱላህ ኢብኑ ዙበይር ናቸው። አሁን በቀጠለው ቅርጹ እንዲገነባ ያደረጉት ደግሞ አብዱልመሊክ ኢብኑ መርዋን ናቸው። የሐጅ ስርዓትን የሚያስፈጽሙ መሪዎች ወይም አሚረል ሐጆች ይሾሙ ነበር። የተለያዩ አስተዳደራዊ ስምምነቶች እንዲካሄዱም የሚሰራበት መድረክ ነበር። አጣ ኢብኑ ረባህና ሰይድ ቢን ጁበይርን የመሰሉ ሊቃውንት በመካ የሐጅን ስርዓት በማስተማር የሚታወቁ ዑለሞች ናቸው። አጣ ኢብኑ ረባህ ሀበሻ እንደሆነ የሚነገርና በእውቀቱ አቻ ያልተገኘለት ሊቅ ታብዒይ ነው። በኡመያ ጊዜ ለሴቶች ይበልጥ የተመቸ የሐጅ ክዋኔ ስርዓት ተፈጥሯል። በአጠቃላይ በዚህ ጊዜ ሐጅ በአስተዳደራዊ መንገድ የተሻሻለ አፈጻጸም እንዲኖረው ተደርጓል። በአባሲይ ዘመንም የሐጅ ጉዞና አፈጻጸም ስርዓት የራሱን መልክ ይዞ ቀጥሏል። የአባሲ መቀመጫ ባግዳድ ስለነበር ፖለቲካዊና የአስተዳደር ቅኝቱ ተቀይሯል። የሐጅ መነሻ ቦታም በግዳድ ሆኗል። አሚሩል ሐጅ የሚለውን ማዕረግ ይበልጥ በማጠናከር ቀጥሎታል። አባሲ የማረፊያ ቦታዎችና ከርሞ የነበሩ የመሰረተ ልማቶች እያደገ ሄደዋል። በደህንነት አንጻር አንዳንድ ቦታዎች ላይ አስቸጋሪ ሁኔታዎች ይታዩ ነበር። በፋጢምይ ዘመን በተለይ ከሰሜን አፍሪካ በርካታ ሁጃጆች እንዲጓዙ እድል ተመቻችቶ ነበር። የማምሉክ ከ1250 ጀምሮ ለ300 ዓመታት የነገሰ እስላማዊ ስርዓተ መንግስት ነበር። በማምሉክም ዘመን በሐጅ አፈጻጸምና በጉዞ ላይ በርከት ያሉ ለውጦች ታይተዋል። ከአፍሪካና አቅራቢያው አካባቢዎች የሚመጡ ሁጃጆች በማምሉክ ዘመን ዋነኛ መነሻቸው ካይሮ ሆኖ ነበር። የጉዞ ደህንነትና ቅንጅትም እያደገ መጥቷል። የመንገድ ላይ ሽፍቶችን ከመከላከል አንጻር ግዙፍ ስራዎች ተሰርተዋል። የሐጅ ቅፍለት በማሰናዳት ይህንን በአሚሩል ሐጅ እንዲመራ ተደርጓል። ለእያንዳንዱ ቅፍለት ጉዞ ደህንነት፣ ትጥቅና ስንቅ ኃላፊነት ይወሰዳል። በቅፍለት ውስጥ የወታደሮች የአጋዥ ወገኖችና መሰል አቅርቦቶች ይመቻቻሉ። በዚህ ጊዜ የሐጅ ጉዞ ይበልጥ እየተሳለጠ ዘልቋል። ሱልጣኑ የመጠጥ ውሃ፣ ምግብና መሰል አቅርቦቶች በበረሃማና ሌሎች አካባቢዎች መንገድ ለሚያቋርጡ ተጓዦች እንዲቀርብ ያደርጋል። በመካ መዳረሻ መንገዶች፣ መስጂዶችና ለቅፍለቶች የሚሆኑ ማዕከላት ይገነቡ ነበር። የካዕባን ማስፋፊያ ፕሮጀክትም ይከወናል። የኪስዋ ወይም የካዕባ ልብስ በካይሮ ተበጅቶ እንዲላክም ይሆን ነበር። በማምሉክ ዘመን የነበረው ብርቱ ሥራ በታላላቅ ታሪክ ጸሐፍት፣ ተጓዦችና አሳሾች ተከትቧል። እጅግ ታዋቂው አሳሽ ኢብኑ በጡጣም በዘመኑ የነበረውን ልዩ የሐጅ ዝግጅትና መሰናዶ ተርከዋል በማስታወሻቸው። የማምሉክ ሱልጣኔት ከ1517 በኋላ የተተካው በኦስማኒ ኸሊፋ ወይም በኦቶማን ኢምፓየር ነው። ግብፅንና ሂጃዝንም ተቆጣጥሯል። የኦስማኒ ኸሊፋ ረዥሙን የንግስና ዘመን የያዘ ሲሆን በዘመናዊ የፖለቲካ ታሪክ ውስጥ ጭምር ሰፊና ትልቁም የኢስላማዊ ነገስት ነው። በቀጣይ ክፍል የኡስማኒ ኸሊፋና በዘመናዊ የፖለቲካ ታሪክ ውስጥ ሐጅ የነበረውን ቦታና ዋጋ እናወጋለን። የኢዲ ፕላስን የሶሻል ሚዲያ አማራጮች ፎሎውና ሰብስክራይብ ማድረግ እንዳይረሱ። ሰላም አለይኩም። الحمد والنعمة لك والملك لا شريك لك لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك